ኢትዮ ቴሌኮም ቴሌስትሪም የተሰኘ የመዝናኛ የዲጂታል አገልግሎት አስጀምሯል። እንግዲህ በጣም ለብዙ ሰዎች የስራ ዕድል የሚፈጥርም ነው ተብሏል። እንግዲህ በቴሌስትሪም ዲጂታል መድረክ ከመዝናኛ ባለፈ ትምህርታዊ፣ ጤና ነክ ጉዳዮች፣ የመንግስት ሊሆን ይችላል መንግስታዊ ያልሆኑ ተቋማት የስራ እንቅስቃሴዎች እንዲሁም ደግሞ ሌሎች ጉዳዮች ላይ ማንኛውም ዜጋ ይዘቶችን ወይም ኮንቴንት በማዘጋጀት ለተመልካቾች ማድረስ የሚችልበትም ነው ተብሏል። ይህ መድረክ ደግሞ በመላው ኢትዮጵያ 24 ሰዓት ለሰባቱም ቀናት አገልግሎት የሚሰጥ መሆኑ ታውቋል። ታዲያ ተቋሙ በዛሬው ዕለት ይፋ ባደረገው የቴሌስትሪም አገልግሎት 87.5 ሚሊዮን ደንበኞች በቴሌብር ክፍያ ፈጽመው አገልግሎቱን በቀጥታ በቴሌቪዥናቸው በማግኘት መጠቀም እንደሚችሉ ነው። አብዛኞቹ የሀገር ውስጥ ቻናሎችም ገብተዋል። እንግዲህ ብዙ የውጭ ሀገርም ቻናሎች ገብተዋል አይቻለውኝ። ይህ አገልግሎት እንግዲህ አሁን አብዛኞቻችን የምንጠቀመውን ዲሽ ወይም ደግሞ ከሳተላይት የምናገኘውን ኮኔክሽን በጣም የሚያስቀር ነው ተብሏል። እንግዲህ እቃዋንም እዚህ ጋር እያሳያችሁ ነው። በጣም ቀላልና ሲምፕል ነች። ሲም ካርድም ትቀበላለች፣ ዋይፋይም ትወስዳለች። በዚህ ጉዳይ ላይ ሌላ ተጨማሪ ዜና እሰራላችኋለሁ። መልካም ጊዜ።